As a term, what mean the definition of nation building? ወይንም የጤና ስትራክቸር ኢኳል ሲኖረው የ100 ኪሎ ሜትር 200 ኪሎ ሜትር ተጉዞ የማይመጣ ከሆነ ኮሎኒያል ሲስተም አውጥተህ ነፃ የሆነ ሀገር መገንባት ነው። እኔ የቀጠና ሰው ነኝ። እኔ ኤርትራ ሀገሬ ነው፣ ኢትዮጵያ ሀገሬ ነው፣ ጅቡቲ ሀገሬ ነው፣ ሱዳን ሀገሬ ነው፣ ሶማሊያ ሀገሬ ነው፣ ኬንያ ሀገሬ ነው። እኔ የሆርን ኦፍ አፍሪካ ሲቲዝን ነኝ። First of all, Professor, thanks for your time. Today, Professor Mohammed Hassan is with us. So our topic is about nation building. First of all, would you introduce with yourself? Who is Professor Mohammed Hassan? ስሜ መሐመድ ሐሰን እባላለሁ። ኢትዮጵያዊ ነኝ። የተወለድኩት አዲስ አበባ ነው። አሁን የምኖርበት ሀገር ቤልጅየም ነው። 45 ዓመት ቤልጅየም ውስጥ ነው የኖርኩት። እዛው ነው የተማርኩት፣ እዛው ነው የማስተምረው። አሁን ግን ጡረተኛ ነኝ። Okay, what's your profession? Your grade? አስተማሪ ነኝ። በአስተማሪነት ለብዙ ዓመታት ሰርቻለሁ። የቤልጅየም የሰራተኛው ፓርቲ አባልና አመራር ነኝ። በአሁን ጊዜ ግን 1 ዓመት ሆኖኛል። ጡረተኛ ነኝ። ጡረታ ገብቻለሁ። ከአስተማሪነቴ ግን በቤልጅየም የሰራተኛው ማህበር ፓርቲ አመራርና የጆርናሉ በተለይ ደግሞ ይሄ ኢቱድ ማርክሲስት የሚባለው እዛ ላይ እሰራለሁ። Okay, today our topic is about nation building. As a term, what mean the definition of nation building? ኔሽን የሚባለው ተርም ሰው ሰራሽ ነው። መጀመሪያ የጀመረው ከፈረንሳይ ሪቮሉሽን በኋላ ፈረንሳይ ሀገር ነው። ብዙ ሂደት አድርጓል። የፈረንሳይ ሪቮሉሽን እንትን ከመጣ በኋላ ፓሪስ ላይ ሲነገር የነበረው የፍራንስ ዳይሌክትን ናሽናል ቋንቋ አድርጎ በተቻለ መጠን አገሪቷ ውስጥ አንድ ቋንቋ ተናጋሪ ለማድረግ ሞክረው ተሳክቶላቸዋል። ከዛ አልፎ ተርፎ ይሄ አዲሱ አብዮታዊ አመለካከት ልዩ አውሮፓዎች አገሮች ተሸጋግሮ በ1870 በምዕራብ አውሮፓ ኔሽን ቢልዲንግ ስራውን ሰርቶ ጨርሷል። ኔሽን ቢልዲንግ ማለት አንድን ህብረተሰብ በአንድ ናሽናል ቋንቋ መጠቅለል፣ ከዛ አለፍ ብሎ ደግሞ በገጠርና በከተማ መካከል ያለውን ልዩነት ማጥበብ፣ ሞላው ህዝቡ እኩል መሆኑን በትምህርትም በጤናም በስራም እኩል ተካፍሎ አገሪቷ ውስጥ ያለውን የኢኮኖሚ ሁኔታ ቀይሮ ወደ አዲስ ሞደርን የኢኮኖሚ ሁኔታ መቀየር ማለት ነው። እውነት ነው፣ ጊዜ ይፈጃል። ኔሽን ቢልዲንግ ቀላል ነገር አይደለም፣ በጣም ከባድ ነገር ነው። ሆኖም እነዚህ ሀገሮች በ100 ዓመት ውስጥ ኔሽን የሚባለውን ፈጥረዋል። ቤልጅየም ከ830 እስከ ዛሬ ድረስ፣ ኔደርላንድ ከሮዝስ ጦርነት በኋላ ሮዝስ ዎር የሚባለው እንግሊዝ ሀገር፣ ከዛ አልፎ ተርፎ በካፒታሊዝም ዲቨሎፕመንት ምናምን ኔሽን ቢልዲንጋቸውን የፈጸሙ ሀገሮች ናቸው። ኔሽን ቢልዲንግ ከማርኬት ጋር የተያያዘ ነው። በካፒታሊስት ዲቨሎፕመንት እየሰፋ ሲሄድ፣ በከተማና በገጠር ያለውን ልዩነት እያጠበበ ሲመጣ፣ የኢኮኖሚክ ማርኬቱ አንድ እየሆነ ሲመጣ አንድ ህብረተሰብ ኔሽናል ሆኗል ማለት ይቻላል። አሜሪካን ቢሆን ከነጻነት በኋላ ነው መጀመሪያ ሲቪል ዌራቸው በመካከላቸው በደቡብና በሰሜን የነበረው ጦርነት፣ በሁለት የተለያዩ የኢኮኖሚ ሲስተም፣ በደቡቡ ያለው የባሪያ ስርዓት፣ በሰሜን ደግሞ የካፒታሊስትና ኢንዱስትሪያላይዜሽን መጀመር፣ የሁለቱ የኢኮኖሚክ ሲቹዌሽን አለመጣጣምና
መጨረሻ ላይ ወደ ሲቪል ዎር ጦርነት ተካሂዶ የደቡቡ ከተሸነፈ በኋላ አዲስ ሞደርን ኢኮኖሚ መፍጠር ነው። ያንን ፈጥረው አሁን የምታየው የአሜሪካን ኔሽን ተፈጥሯል። በአፍሪካ አብዛኛው የአፍሪካ ሀገር በቅኝ ግዛት ስር ስለነበረ አሁን ነፃ ከወጣ ወደ 60 ዓመት ነው። እነዚህ ሀገሮች የራሳቸውን ኔሽን ቢልዲንግ ሙከራ እያካሄዱ ነው ያሉት። ለአንዳንዱ በረጅም ሆነዋል። ምክንያቱም በሚያደርጉት የኢኮኖሚክ ፖሊሲ ከተማ ላይ የተመሰረተ አብዛኛውን የገጠሩን ክፍል ያልያዘ፣ በዛ ምክንያት አብዛኛው የገጠር ሰው እየተሰደደ ወደ ከተማ መጥቶ ሻንቲ ታውንስ ዲቨሎፕ ያደረጉበት ቦታ ነው። ነሰሰርሊ ኔሽን ቢልዲንግ ማለት ሞላው የሀገሩ ህብረተሰብ ገጠርና ከተማ ያለው በመካከላቸው ያለው ልዩነትን እያጠበብክ በመጣ ቁጥር ሞደርን እያደረግከው ትምህርት ለሁሉም ስታደርስ፣ ጤና ለሁሉ ስታደርስ፣ ውሃ ለሁሉ ስታደርስ፣ ከተማ ውስጥ ያሉት ሰርቪሶች ለገጠርም ሲደርስ ገጠር ወደ ከተማ የማይመጡበት ሁኔታ ሁሉም ገጠር ደግሞም ወደ ሞደርን የሆነ ሲቹዌሽን የሚቀየሩበት የኢኮኖሚክና የፖለቲካ ፖሊሲ ሲኖርህ ነው። አጠር ባለመልኩ ዝም ብሎ ከተማ ላይ ኮንሰንትሬት ካደረግ አብዛኛው ህዝቡን አግልለህ በቸነፈርና በስቃይ የሚኖሩ ከሆነ የኔሽን ቢልዲንግ ሂደቱ ተሳስቷል ማለት ነው። ከተማውም ደግሞ በከተማው ውስጥ ባለጸጋም ከዛም አልፎ ተርፎ ብዙ ሻንቲ ታውንሶች ይፈጠሩና ሁለት የኢኮኖሚክ ሲስተም ማርጂናላይዝድ የሆነ ክፍልና ጥቂት ወይንም ደግሞ የኢኮኖሚውን ከፍተኛ ክፍል የያዘውን የሚያራምድ ይሆናል። ይሄ ብዙውን ጊዜ የአፍሪካ ሀገሮች የብዙ ቋንቋ ተናጋሪ ስለሆኑ አንተ ማዋሃድ የምትችለው ቋንቋቸውንም አክብረ የኢኮኖሚክ ሲቹዌሽናቸውን በኩል አቅርበ ጤንነት፣ ትምህርት፣ አዲስ የእርሻ ቴክኒክ አቅርበ በመካከላቸው ያለውን ጋፕ እየቀየርክ እየቀነስክ ከገጠር ወደ ከተማ የሚመጣውን ካቆምክና በየገጠሩ ያሉት ከተማዎች የራሳቸው ትልልቁ ከተማ ውስጥ ካሉት ሰርቪሶች ኢኳል የሚያገኙ ከሆነ የኔሽን ቢልዲንግ ጥሩ መጀመሪያና ሂደት ነው። ኔሽን ለብዙ ጊዜ የሚቆይ ነገር አይደለም። ኔሽን ቢልዲንግ ሂደት ነው ማለት በጠቅላላ የሀገሪቷን ኢኮኖሚ አስተሳስረህ አብዛኛው ህዝብ የሚኖርበትን ክፍል ሞደርናይዝ አድርገህ ጤና፣ ትምህርት፣ ንጹህ ውሃ አቅርቦት፣ ሌላ የኢኮኖሚ ስትራክቸር ቢልድ አድርገህ እዛ በገጠሩና ወይም ያሉት ወጣቶች ወደ ስራ እዛው ባለበት ቦታ መፍጠር፣ አዲስ የኢኮኖሚክ ቴክኒክ ወደ ገጠሩ ማምጣት፣ ከዛ አልፎ ተርፎ ደግሞ ፉድ ሴኩሪቲ ሰልፍ ሪላያንስ የሚባለው አመለካከት እዚህ ኤርትራ ውስጥ እንደሚደረገው ይሄ በመደረጉ ምክንያት በገጠሩና በከተማው ያለው ልዩነት እየጠበበ ይመጣል። ከገጠር ደግሞ ሰው ተሰዶ ወደ ከተማ አይመጣም። ኔሽንን ማለት ሁሉ በገጠርና በከተማ መካከል ያለውንም እንትን አጥብበህ እየሰራህ ስትሄድ ነው ኔሽን ቢልዲንግ ሊሆን የሚችለው። ግን በአንድ ላይ ብቻ ወይንም ትልቅ ከተሞች ላይ ኮንሰንትሬት ካደረግ ግድ ነው የገጠሩ ሰው ይጎሳቆላል፣ የጤና እጥረት ያጋጥመዋል፣ የትምህርት እጥረት ያጋጥመዋል። ስለዚህ ከገጠር ወደ ከተማ ሰው መፍለሱ አይቀርም። በፈለሰ ቁጥር ደግሞ ከተማው አካባቢ ላይ ሻንቲ የሆኑ ታዎች ይፈጠሩና ሁለት የኢኮኖሚክ ሲስተም ሊፈጠር ይችላል። ይሄ ደግሞ ራሱ ብዙውን ጊዜ አመፅን የሚያመጣ ችግርን የሚያመጣ ስለሆነ ኔሽን ቢልዲንጉ መንገዱ ትክክል ላይ አለመሆኑን ትረዳለህ። በብዙ ሶስተኛ ዓለም ውስጥ ሜጋ የሆኑ ዋና ከተማዎች አለ። ከሜጋው ውስጥ ደግሞ ብዙ ሻንቲ ታውንስ ሜጋ ከተማውን የከበቡት አለ። ይሄ አይነት ሞዴል የተሳሳተ ሞዴል ነው። ብዙ ግጭቶችን ይፈጥራል። ውህደትን የሀገሪቷን ውህደትን ያናጋል። አንድ አይነት አስተሳሰብ ሊያመጣ አይችልም። ከዛ በተረፈ ደግሞ የትምህርት ይዘቱ ነው። ትምህርት ቴክኒካል ትምህርት ብቻ ሳይሆን ህብረተሰቡን በጠቅላላ የሚያዋህድ ሞደርናይዝድ የሆነ የትምህርት በከፈትክ ቁጥር በሁሉም ደረጃ ከገጠርም ከከተማም ውስጥ ያሉትን በአንድ የትምህርት ዘይቤ ተጠናቆ አብሮ የሚያድጉበት።
አውሮፓ ውስጥ አሁን እኔ የምኖርበት ሀገር በገጠርና በከተማ ምንም ልዩነት የለም። ሁሉም ከተማ ውስጥ ያለው ሰርቪስ ገጠሮች ውስጥ አሉ። ትምህርት ቤቶች አሉ፣ ጤና ጣቢያዎች አሉ፣ ሆስፒታሎች አሉ። ማንም ሰው ዝም ብሎ ይሄንን ሰርቪስ ለማግኘት ካለበት ቦታ ተሰዶ መሄድ የለበትም። እዛው ያገኛል። ሲቲዝን ነው፣ የዛ አገር አባል ነው፣ መብቱ ነው። ኢኳል ታክስ ይከፍላል አገሪቷ። ስለዚህ የአገሪቷ ሀብትም እንደዛው ለሁሉ መድረስ አለበት። እዚህ ላይ ነው እንግዲህ ሰፊ የሆነ ህዝባዊ አመለካከት ያለው የፖለቲካ ስርዓት ኔሽን ቢልዲንግም እያዋሃደ በህዝቡ መካከል ሊኖሩ የሚችሉትን ልዩነቶችን እየቀረፈ ወደ አንድ ውህደት፣ ወደ አንድ ኔሽን፣ ወደ አንድ ማርኬት፣ ወደ አንድ አመለካከት የሚያመጣ ሂደት ነው። አንተ ትሬን ከሰራ ትሬን በገጠርና በከተማ ያለውን እንትን ይሰራል። ምክንያቱም ትሬን ሁሉንም ሰው እቃንም ሰውንም ስለሚያሸጋግር በከተማና በገጠር ያለውን ጋፕ ይሰብራል። መንገዶችም እንደዛው ናቸው። መንገዶች፣ ሃይዌዎች አገሪቷን በሁሉ ኔትወርክ ያስተሳስራል። ይሄ የአንድ ሀገር መንግስትና አመራር ኃላፊነትና በዚህ ስራ ላይ የሚሰራ ከሆነ አቋሙ ትክክል ነው። የሀገሪቷንም ሀብትና የሰው ሀብትና የሌላ ጸጋ በትክክል እያስተዳደረ እንትን እያለ ለሁሉም የህብረተሰቡ ክፍል ማድረስ ሲችል አገሪቷ በኔሽን ቢልዲንግ ፕሮሰስ እየተካሄደች ነች፣ እየተራመደች ነች፣ እየሄደች ነች ይባላል። በዛ እየሄደች ከሄደች ወደ ሞደርን ኔሽን እየተጠቃለለች ትመጣለች። ህዝቡ ይተዋወቃል። የተለያየ ቋንቋ ቢነገርም ሁሉንም ቋንቋችሁ የራሱ ቋንቋ አድርጎ ስለሚያይ የትምህርት ሁኔታው እና የትምህርት ካሪኩለሙም ኢምፖርታንት ሮል ይጫወታል። ስለዚህ በውስጣቸው ችግሮች አይፈጠሩም። አመለካከታቸው በአንድ ላይ ይሆናል። ፕሮግራማቸውም ካሉበት ወደፊት የሚራመዱበት ሞደርን የሆነ ፕሮግራም ይሆናል። ኔሽን ሞደርን ኮንሴፕት ነው። በአንድ ጊዜ የተፈጠረ በአንድ ጊዜም ደግሞ አልቆ ሊሞት ይችላል። ግን ያንን ማድረግ ካልቻልክ፣ ሆምወርክህም መስራት ካልቻልክ በሀገርህ ውስጥ የተዛባ የኢኮኖሚ ሲስተም ይፈጠርና ችግሮች ይነሱና እንደውም ኔሽን ቢልዲንጉን የሚያጓትቱ በገጠርና በከተማ መካከል ያለው ኮንትራዲክሽን እየሰፋ ገዢ መደቡ ከተወሰነ ክፍል መጥቶ የራሱን ጥቅም ብቻ የሚያይ ከሆነ ብዙ ቋንቋ የሚናገሩበት ሀገር ውስጥ ደግሞ ወደ ኤትኒክ ኮንፍሊክት ያመራል። ይህንን ለመስበር ማድረግ ያለበት ተራማጅ የሆነ የኢኮኖሚ፣ የፖለቲካ፣ የሶሻል አመለካከት ያለው መንግስት መሆን አለበት። ሰፊ የሆነ ስፋቱ በጣም ሰፊ የሆነ ይህንን ደግሞ ለማድረግ ማንኛ እንትኑ ልዑላውነትን ይጠይቃል። ልዑል ያልሆነ ሀገር የውጭ ሀገር ኃይሎች የራሳቸውን ኢኮኖሚክ ቤዝ ብቻ የሚያስፋፉበት ሀገር ከሆነ ኔሽን ቢልዲንጉ ይፈርስና በመካከል ግጭትን ይፈጥራል። ሁለተኛ ለምሳሌ አሁን ዩጋንዳን ስትወስድ ኦልሞስት 49.1% የዩጋንዳ ኢኮኖሚ ለዴፕት ሰርቪስ ነው የሚሄደው። ይሄ ማለት ኦልሞስት 50% ኢኮኖሚያቸው ለዕዳ ነው የሚከፍሉት። የሚቀራቸው ትንሽ ነው። ያቺ የምትቀራቸውም ለሰፊው ህዝብ ለኔሽን ቢልዲንግ መስሪያም አይሆንም። ኮንሰንትሬት የሚያደርገው አንድ ከተማ ሁለት ከተማ ላይ ነው። የሚወጡትም የገዢ መደቦች የተከፋፈሉና የራሳቸውን ብቻ የሚያስተሳልፉ ነው እና ህዝቡንም ይከፋፈላል በአመለካከት። ምክንያቱም እነዚህ የህዝቡ አካል ናቸው። የህዝቡ መጠቀም አለበት ካለው ሀብት አብሮ ደግሞ ማሳደግ አለበት። እንደዚህ የማታደርግ ከሆነ ማርጂናላይዝድ ኮሚኒቲ ነው የምትፈጥረው። ማርጂናላይዝድ ኮሚኒቲ በፈጠርኩ ቁጥር የግጭት እና የኤትኒክ ኮንፍሊክቶች ብዛት ቀስ እያለ ይበዛና ሀገሪቷን ትልቅ ችግር ላይ ይጠላል። አፍሪካ ብዙም ጊዜ ይሄ አይነት ሞዴል ኔሽን ቢልዲንግ ሞዴል አለመቀበሏ ምናልባት አንዳንድ ሀገሮች ላይ ነው እንደ ጋና ምናምን ምናልባት እነ ኳሜ ንክሩማ በቀረጹት ህዝባዊ መሰረት ያለው የጋና ስሜት ፈጥረዋል። ስሜቱን መፍጠር ያለብህ አንተ አመራር ላይ የምትቀመጠው ምን አይነት ኔሽን መፍጠር ትፈልጋለህ? ምንድን ነው ለአንተ ዲፊኒሽን ኦፍ ኔሽን ቢልዲንግ?
ኔሽን ቢልዲንግ ኤክስፖርት ሮ ማቴሪያል እያደረግ ከተማ ፈጥረ ከተማ ውስጥ ብቻ ያሉትን ክፍል ይዘ ገጠሬውን አብዛኛው 80% እስከ 90% የሚሆነውን ክፍል ከዚህ ኢኮኖሚክ ስርዓት የምታገል ከሆነ ኔሽን ቢልዲንግ ፕሮሰስህ ትክክል አይደለም። ብዙ ጣጣና ችግር ያጋጥማል። ይሄ ዋነኛው እንትን ነው። ይሄንን ካልሰራህ ኔሽን ቢልዲንግ በጣም አስቸጋሪ ነው። ምክንያቱም የሀገሪቷን ሀብት ማከፋፈል ካልቻልክ፣ ሲቲዝንስን ኢን ፕሮፐር ሴንስ መፍጠር ካልቻልክ፣ ሲቲዝን ግዴታ አለበት፣ ከዛም አልፎ መብትና ጥቅም አለው። መብትና ጥቅሞቹ ትክክል ካልሆኑ ጥቂት ሰዎች ብቻ መብትና ጥቅምን የሚጠቀሙ ከሆነ ያ ሀገር በተለያየ ጊዜ ክራይሲስ ውስጥ ይገባና በጣም ችግር ውስጥ ይገባል። አንዳንዶቹም አልፎ ወደ ሲቪል ወር ይገቡና ኔሽን ቢልዲንግን በደንብ መገንባት ስላልቻሉ፣ ውህደቱ ማጣመር ስላልቻሉ፣ የፖለቲካ ስርዓቱ የጥቂት ግለሰቦች ወይንም የጥቂት ቡድን እጅ ላይ ስለወደቀ የብዝበዛ ሲስተም ይሆንና የሀገሪቷ ሪሶርስስ ለዘረፋ ከሀገሪቷ ውስጥ የሚገኙ ሀብቶች እና ምናምኖች ወደ ውጭ እየወጡ ካፒታል ፍላይት እያደረገ የሀገሪቷን አብዛኛውን ሕዝብ ማርጂናላይዝ ያደርጋል። እና በጣም ኢምፖርታንት ቶፒክ ነው ኔሽን ቢልዲንግ። የመጀመሪያው ሌላው ዓላማው ደግሞ ልዑላዊ የሆነ ሀገር መሆን አለበት። አንድ ሀገር በራሱ አመለካከት በራሱ እርምጃ መራመድ አለበት። ኢንዲፔንደንት ፖሊሲ አብሶሉትሊ ነፃ የሆነ ጥገኛ ያልሆነ በራሱ መራመድ የሚችል ስለ ራሱ ማሰብ የሚችል በራሱ ኢኮኖሚውን መቅረጽ የሚችል የራሱን ጸጋ መጠበቅ የሚችል የህዝቡንም ጸጋ አዛምዶ አራምዶ አዲስ ሀገር በአዲስ መሰረት በአዲስ እንትን ሲገነባ ነው። ይህንን ካልገነባ ኔሽን ቢልዲንግ መገንባት አይቻልም። በጣም ብዙ ጊዜ ይፈጃል። ግጭቶች ብዙ ይኖራሉ። የቋንቋ ችግሮች ብቅ ይላሉ። የሃይማኖት ችግሮች ብቅ ይላሉ። በህዝቡ መካከል ያለው ውህደት ይፈርሳል፣ ጥላቻን ይፈጥራል። ከዛ አልፎ ተርፎ ለውጭ ኃይሎች ደግሞ እንደፈለጉ ገብቶ የሚያጋጩበት አጋጭተው ለመዝረፍ የሚያደርጉት ጥረት ቀላል ይሆንላቸዋል እና ባንዲራ ነው የሚሰቀለው። ባንዲራው ትርጉም አይኖረውም። ተተርጉሞ ህዝቡ የኔ ባንዲራ ነው፣ ይሄ ሀገሬ ነው፣ እጠብቀዋለሁ፣ አብሬ ደግሞ አድጋለሁ፣ ሪሶርሴንም እጠብቀዋለሁ የሚል የፖለቲካ ኃይልና የፖለቲካ ሲስተም አንድ ሀገር ውስጥ ካለ የኔሽን ቢልዲንግ ፕሮሰስ ላይ እየተካሄደ ነው፣ ጀምሯል። አልፎም ደግሞ ከዛ በላይ መሄድ ይችላል። ኔሽን ቢልዲንግ ቀላል ጥያቄ አይደለም። በጣም ከባድ ነው። ትልቅ አመለካከትን ይጠይቃል፣ ትዕግስትን ይጠይቃል፣ አብዛኛውን ህዝቡንም ማቀፍ ይጠይቃል። የህዝቡን ስሜትና የልብ ትረታንም አቅፎ ወደ ትልቅ ነገር ማቅረብ ማለት ነው። ኔሽን ቢልዲንግ ናሽናሊቲ ፊሊንግ፣ የኔሽን ፊሊንግ ይሄ አገሬ ነው፣ እኔ አንድ ነኝ፣ አገሬ እንድትለማ ፈልጋለሁ፣ በህዝቡ መካከል ዲሞክራቲክ ኢኮኖሚክ ሲስተም እንዲኖር ፈልጋለሁ፣ ሁላችን አንድ ነን፣ አንድ ላይ ተባብረን መስራት አለብን፣ አንድ ላይ ተባብረን ሀገራችን መጠበቅ አለብን። ኔሽን ቢልዲንግ ነሰሰርሊ የሚያጋጭ አይዲዮሎጂ አይደለም። ኔሽን ቢልዲንግ ማለት ከሌሎች ኔሽኖች ጋርም ኢኳሊ በተከባበረ መንገድ መስራትም ማለት ነው። ግን ጥገኛ ከሆነ የሀገር አመራሩን ጥገኛ ከሆነ የኔሽን ቢልዲንግ ፕሮሰሱ አልጀመረም። እንዳውም እየተሰባበረ ወደ ሌላ ነገር ይደርስና ብዙ ሀገሮች ፈርሰዋል። በዛ ሲቪል ወሮችም የሚመጡበት አንደኛው መሰረት ይሄ ነው። ሁለተኛ ደግሞ ለውጭ ኃይሎች መንገድ መክፈት ነው። በተከፋፈለ ቁጥር በደህየ ቁጥር ምንም እንኳ አብዛኛዎቹ ሀገር ሀብታም ሀገሮች የድሃ ህዝቦች ሀገሮች ናቸው። እኔ የምኖርበት ሀገር ድሃ ሀገር ነው፣ ግን የሀብታም ህዝብ ነው። ልዩነቱ ምንድን ነው? ይሄንን ድሃ ህዝብ ከሀብታም ሀገር የተወለደ የራሱን ሪሶርስስ የሚጠቀም መንገድ ካልፈጠርክለት ኔሽን ቢልዲንግ መመስረት አይችልም። Thank you. As your definition, what are the main obstacles for the nation building, especially for African countries? አንደኛው ትልቁ አፍሪካን ሀገሮች አብዛኛዎቹ ከጥቂት ሀገሮች በስተቀር ብዙ ቋንቋ የሚናገሩ ህዝቦች ናቸው። እኚህን ሀገሮቹንም የፈጠረው ኮሎኒያሊዝም ነው። በራሱ ፎርስና በራሱ እንትን የፈጠረው ነው። ጠረፋቸውንም የፈጠረው እሱ ነው። ከነፃነት በኋላ ግን ኔሽን ቢልዲንግ
ሊኖር የሚችል የፖለቲካ ድርጅትና የፖለቲካ አመለካከት መኖር አለበት። ምክንያቱም ያንን ካላደረግ ኒዮ ኮሎኒያል ስቴት ትሆንና አንድ በገጠርና በከተማ መካከል ያለው ልዩነት እየሰፋ ይሄዳል። ሁለተኛ በገዢው መደብና ባለው ሚድል ክላሱ አብዛኛው ከጥቂት የገጠር ሀብታሞች በስተቀር ከተማ ላይ ኮንሰንትሬት ያደረገ ይሆናል። ስለዚህ ውህደቱን እና ኔሽን ቢልዲንግን ፕሮሰስ ያዳክማል ወይንም ደግሞ ያዘገየዋል፣ ጊዜ ይፈጃል። በዚህ ምክንያት ያለው ገዢ መደቦች ከሌላው አብዛኛው የህዝቡ ክፍል ጋር የራቁ ስለሆኑ የኢኮኖሚ ሲቹዌሽናቸው እየተበላሸ ቀስ ብሎም ደግሞ ወደ ሰብናሽናል ወይንም ደግሞ እኔ አልተከበርኩም፣ እኔ በዚህ ኢኮኖሚ አልተጠቃለልኩም፣ ንብረቴ ይዘረፋል፣ እኔ ምንም አይነት በዚህ ኮንትራክት ውስጥ ምንም አይነት መብት የለኝም ብሎ ጠመንጃም ሊያነሳብህ ይችላል። ለዚህ ነው ይሄ ኢትኒክ ኮንፍሊክቶች በየቦታ የሚነሱት። ምንም እንኳ ሀብታምም ቢሆኑ ሪሶርሳቸውም ሰፊ ቢሆንም አጠቃሎ ለሁሉ መጀመሪያ አገሪቷ ውስጥ ልማቱ ነፃ የሆነ ልዑላዊ የኢኮኖሚክ የፖለቲካ አመለካከት ሲኖር ነው። ይሄ ደግሞ የአገሪቷን ሀብት ወደ ህዝቡ መልሰ በገጠርና በከተማ መካከል ያለውን ልዩነት እያጠበብክ ስትመጣ ፕሮሰስ ኦፍ ኔሽን ቢልዲንግ ጀምሯል። በጥሩ መንገድ ይሄዳል። ከዛም አልፎ ተርፎ በሞደርን ስትራክቸር በትሬን በመንገድ በተለያዩ አውሮፕላን ጣቢያዎች በመስራት ከፍተኛ ትምህርት ቤቶች፣ የወጣቱ ድርጅት፣ የሴቶች ድርጅት፣ የሰራተኛ ድርጅት፣ ገበሬውና ሸማቹ መካከል ያለውን ግንኙነት አዘጋጅተ ገበሬውንም ተደግፎ በውሃም በሌላውም ቴክኒክ ከዛ አልፎ ተርፎ አብዛኛው ህዝቡ ደግሞ የጤና መታከም ወይንም የጤና ስትራክቸር ኢኳል ሲኖረው 100 ኪሎ ሜትር 200 ኪሎ ሜትር ተጉዞ የማይመጣ ከሆነ የገጠሬው ወይንም ክፍልም ዝም ብሎ ከሰፈሩ ለቆ ወደ ከተማ የሚዳኝ ከሆነ ዳኝነቱ በራሱ አካባቢ ካለ ጤና በራሱ አካባቢ ካለ አብዛኛው የመንግስት ስርዓትና የልማት ስርዓቶች በሱ አካባቢ ካገኘ ነፃ ውሃ ካገኘ ትምህርት ቤት ካገኘ ክሊኒክ ካገኘ ሆስፒታል ካገኘ ከቀየው የሚወጣበት ምክንያት አይኖርም። ስለዚህ እየተዋሃደ ይመጣል። ቀዮቹ በከተማና በገጠር ያለውም ሁኔታ እየቀነሰ እየጠበበ ምን እያለ ከተማ ውስጥ ያሉት ሰርቪሶች በአጠቃላይ ለሞላው ህዝቡ ደግሞ ይደርሳል ማለት ነው። ይሄ ጉድ ፕሮሴስ ኦፍ ኔሽን ቢልዲንግ ነው። አገሪቷ ሜን ፕላሯ ነፃ የሆነ የኢኮኖሚክ ፖሊሲ ራሷን መጠበቅ የምትችል ነፃ መሆን ማለት ነፃ ኢኮኖሚክ ፖሊሲ ማለት ከሌላ ጋር መስራት መነገድ ምናምን አይከለክልም። ነፃ ማለት ምንድነው? የራስን ኢንተርናል ፖሊሲን አንተ በራስህ ስትጽፍ ነው። አሁን የምናየው ኔሽን ቢልዲንግ ጅመራውን ከሚያቆሙ እንትኖች አንዱ ወርልድ ባንክና አይኤምኤፍ ነው። ከዛ አልፎ ተርፎ ይሄ ዲቨሎፕመንት ኮኦፕሬሽን የሚባለው ኢዝ ኖት ዲቨሎፕመንት ኮኦፕሬሽን፣ የኤክስፕሎቴሽን ኮኦፕሬሽን ነው። ይሄ አንተ የራስህን ካልቀረስክ ያንተን ፕሮግራም ከውጭ የሚጽፉልህ ከሆነ ያንተን የኢኮኖሚክ ፖሊሲ ከውጭ የሚጻፍ ከሆነ እንዴት አድርገህ ቤትህ እንደምታስተዳደር የሚጽፉልህ ከሆነ ሉላዊ ሀገር አይደለም። ስለዚህ ከነፃነት ይልቅ ወደ ኒዮ ኮሎኒያል ስቴት ነው የምትቀየረው እና ዲፔንደንት ትሆናለህ። በእንደዚህ አይነት ስቴት ውስጥ ብዙ ጊዜ ግጭቶች ይኖራሉ። የመደብ ግጭቶች፣ በከተማና በገጠር ያለው ልዩነት እየተባባሰ ይሄዳል። ከተማዎች ውስጥ ሎት ኦፍ ሻንቲና ታውንስና ድህነቶች ይስፋፋሉ። የአብዛኛው የህዝቡ ክፍል ጤና ለማግኘት ይሄ ሁሉ ተደራርሞ አገሪቷ የተለያዩ የኤትኒክ ግሩፕ ካላትና የተለያዩ ቋንቋ ካላት ወደ ኤትኒክ ግጭት ማኒፌስቴሽኑ የኤትኒክ ግጭት፣ ጥላቻ እንዳውም ለውጭ ኃይሎች ደግሞ እጅ የሚያስገቡበት መንገድ ነው የምትከፍተው። ኔሽን ቢልዲንግ ኢዝ ኤ ፕሮሰስ ናሽናል ሶቨርኒቲን ለመጠበቅ ነው። ናሽናል ሶቨርኒቲ የምትጠብቀው የራስህን ኢኮኖሚ አንተ ራስህ ስትቀርጽ ብቻ ነው። አንተ ራስህ ደግሞ በዛ ኢኮኖሚ ላይ የራስህን ፕላን ነፃ የሆነ ፕላን ስታስቀምጥ ነው። እነሱ የሚቀርጹልህ ከሆነ
እነሱ የራሳቸውን ሎው ኢንቴንሲቲ ዲሞክራሲ ኤክስፖርት የሚያደርጉ ከሆነ ለምሳሌ አሁን ኢትዮጵያ ውስጥ ምርጫዎች ይካሄዳሉ። አንድ ኤግዛምፕል ለመስጠት ነው። ምርጫ የሚካሄደው ምርጫ የሚያካሄድ ክፍል ኤሌክሽን ቦርድ የሚባል አለ። ኤሌክሽን ቦርዱን ሰብሲዳይዝ የሚያደርገው ዶነርስ አምባሳደርስ ናቸው፣ የዶነር ሀገሮች ናቸው። ማለት የምዕራብ ሀገሮች የአሜሪካን አምባሳደር የሚመራው የምርጫውን ከረጆ የሚገዙት እነሱ ናቸው። የምርጫውን መኪናዎች የሚያመጡት እነሱ ናቸው። የምርጫውን ገንዘብ የሚከፍሉት እነሱ ናቸው። እነሱ ናቸው ከበስተጀርባ የሚፈልጉትን ምርጫ የሚያካሂዱት። ምርጫ ኖርማሊ ልዑል የሆነ አገር የራሱን ምርጫ ራሱ በራሱ ገንዘብ ነው የሚያደርገው። ቤልጅየም ማንም ሰው ገንዘብ አይሰጣትም፣ በራሷ ገንዘብ ነው ምርጫ የምታካሄደው። ሆላንድ እንደዛው ነው። ኢማጂን አሁን ኢራን እኔም ገንዘብ ሰጣለሁ ለቤልጅየም ምርጫ አካሄዳለሁ ብትል ይሄ ሊሆን አይችልም። ስለዚህ ይህ አይነት ስትራክቸር ከሆነ አገሪቷ ነፃ አይደለችም። እነሱ በየጊዜው በየ5 ዓመት በየ4 ዓመት ምርጫ ያካሂዱና ለሚፈልጉት ያችን ሀገር ሊገዙ የሚፈልጓቸውን ሰዎች የሚያስቀምጡበት ቴክኒክ ነው። ያ አገር ነፃ አይደለም። ያ አገር ኔሽን ቢልዲንግም አልጀመረም። ጥገኛ ነው። ኒዮ ኮሎኒያል ሀገር ነው። እድሜ ልኩን እየተሳቀቀ እንደዚህ ያለ ይቀጥላል። ወጣቱ አገር ለቆ ይወጣል። ስራ አጥነት ይበዛል። ብዙ ችግሮች ይስፋፋሉ። በገጠርና በከተማ ያለው ጋፕ እየሰፋ ይሄዳል። አንድ ትልቅ ሜጋ ከተማ ይኖርና በሻንቲ ታውን የተከበበ ይሆናል። መጨረሻ ላይ አመጽ ይመጣል። ኢኒቪተብል ሰው ነውና እንዴት ነው አንቀጥልም ብሎ አመጽ ይመጣል። አመጹ ምናልባት በደንብ ካልተቀነባበረ ደግሞ ጥሩ አመራር ከሌለው ወደ ጎሳ ወይንም ደግሞ ወደ ኢትኒክ ይቀየርና ኢትኒክ ኪሊንግ ያጋጥማል። አሁን የምታየው ኮንጎ በጣም ትልቅ ሀብታም ሀገር ነው። ምናልባት 2ኛ 3ኛ ሀብታም ሀገር ዓለም ውስጥ ነው። እንደዛ አይነት ሀገር ደግሞ ድሃ ህዝብ ያለበት ሀገር የለም። ኦልሬዲ አሁን ከ15 ዓመት ወደ 7 ሚሊዮን ኮንጎሊዝ ነው ያለቁት በጦርነት በሲቪል ጦርነት። ሀብታቸው ይዘረፋል፣ ወርቃቸው ይዘረፋል፣ ማዕድናቸው ይዘረፋል። ገዢ መደቡን ለነሱ ትንሽ ጉቦ ይሰጥና እነሱ ልጆቻቸው ፓሪስ፣ የትም ቦታ ብራሰልስ፣ አሜሪካ ሊኖሩ ይችላሉ። መሪዎቻቸው ትልልቅ ቤቶች እዛ ሊገዙ ይችላሉ። እነሱ ችግር የላቸውም። ሆስፒታል ይሄዳሉ፣ እዛ ልጆቻቸው ጥሩ ትምህርት ቤት ይማራሉ። አንድ ጊዜ ፕሬዚደንት ፑቲን የተናገረው አነጋገር እውነቱን ነው። የአፍሪካ መሪዎች አለ ልጆቻቸው ምዕራብ ሀገር ነው የሚማሩት። እነሱ ራሳቸው ምዕራብ ሀገር ነው የሚታከሙት በምዕራቡ ሆስፒታል። አፍሪካዊነት የሚሆኑት ሲሞቱ ብቻ አፍሪካ ሄደው ይቀበራሉ አለ። ይሄ ነው አፍሪካዊነታቸው። እና ያለውንም ንብረት ዘርፈው የሚያስቀምጡት ምዕራብ ባንክ ውስጥ ነው። በእንደዚህ መልኩ እንዴት ነው አንተ ኔሽን ቢልዲንግ የምትበልደው? ምንም ኔሽን ቢልዲንግ ነው፣ ኒዮ ኮሎናይል ነው። እነሱን የሚያስተዳድሩ አሁን ዌስት አፍሪካ ውስጥ የምታየው አመጾች ማሊ፣ ቡርኪና ፋሶ፣ ኒጀር ምናምን ይሄ ሁሉ ሴንትራላይዝድ በሆነ መልኩ የፈረንሳይ መንግስት ነው የሚቆጣጠረው። they are not model for their society አብሶሉትሊ ሞዴል አይደሉም። ንብረታቸው ይዘረፋል። ለምሳሌ ፈረንሳይ የኤሌክትሪክ ኤነርጂውን አብዛኛውን የምታገኘው ከኒጀር የሚገኘው ዩራኒየም ነው። ዋና ከተማው የኒጀር ግን ኤሌክትሪክሲቲ ግማሽ የለውም። እንደዚህ አይነት ሲቹዌሽን ስትፈጠር አገርህ ነፃ አይደለም፣ ሀብትህ ነፃ አይደለም፣ ህዝብህ አይገለገልም። ያለህ ባንዲራ ሊትራሊ ሴንስ የውሸት ባንዲራ ነው። ምክንያቱም የጥቂት ሰዎች ባንዲራ ከነጌቶቻቸው ጋር የሚያሽከረክሩት ነው። ለዚህ ነው አመፁ ተነስቶ ወጣቱ ከ60 ዓመት ነፃነት በኋላ ዌስት አፍሪካ ውስጥ የምታየው ይሄ ፌል ስላደረገ ኔሽን ቢልዲንግ ፕሮግራም ስለሌለ አገሮቻቸው በኒዮ ኮሎኒያሊዝም እጅና እግራቸው ተጠፍረው ሀብታቸው ይዘረፋል። ፈረንሳይ ሀገር ውስጥ አንድ የጎልድ ማይን የለም። ፈረንሳይ ግን አሁን በዓለም ውስጥ 2ኛ የጎልድ ሪዘርቭ ነው ያላት። ያ ሁሉ ጎልድ የሚመጣው ከአፍሪካን ሀገር ነው። ከነሱ ኤክስ ኮሎኒዎች እየዘረፉ የሚያመጡት ነው። ስለዚህ መታሰብ ያለበት ምንድነው? አውሮፓ ውስጥ ያለው ዲሞክራሲ በአፍሪካ ሀብት ነው ሰብሲዳይዝድ የሚሆነው። የነሱ ዲሞክራሲ አፍሪካኖች ናቸው የሚከፍሉት ለዛ እየተዘረፈ እየመጣ። ስለዚህ ኔሽን ቢልዲንግ ቀላል ነገር አይደለም፣ ትልቅ ትግል ነው ለማለት ነው። ኔሽን ለመሆን ዋነኛው
መሰረት የራስህ ትልቅ ማርኬት ሲኖርህ ነው። ማርኬት ደግሞ ኢዝ ሞደርን አይዲያ ነው። ብዙ ሰዎችን ብዙ ቋንቋ የሚናገሩትን ብዙ ሃይማኖት ያሉትን ሰዎች ወደ አንድ የሚያደርግ ትልቅ ወንዝ ነው። የተለያዩ ወንዞቹን በአንድ ላይ አጣምሮ የሚወስድ ነው። ያንን ማርኬትና ያንን ኔሽን ለመፍጠር ብዙ ስራ ይጠይቃል። አንድ ከዛ ኔሽን ወይንም ከዛ ሀገር ምንድነው አንተ የምትፈልገው? ያ ሀገር እንዴት መቀጠል ይችላል? ያ ሀገር አንድ አይነት ሳይኮሎጂካል ሜካፕ እንዴት ሊፈጥር ይችላል? ወጣቱ እንዴት ሊተዋወቅ ይችላል? ምክንያቱም በአብዛኛው ጊዜ ወጣቱ ማጆሪቲ ነው። ከዛ አልፎ ተርፎ ደግሞ ገጠር ላይ የሚኖረው አብዛኛው የህብረተሰብ ክፍል ነው። ይሄ ገጠር የሚኖረው ከከተማው ጋር የሚገናኝበትና ከከተማው ጋር የሚኖረው ፉክክር ምንድን ነው? ገጠርና ከተማ ውስጥ ያለውን ልዩነት እንዴት ነው የምታጠባው? የአብዛኛው የህብረተሰቡ ክፍል ትምህርት ሁሉ ሞዴል የሆነ ስትራክቸር የሚያገኝበትን አቅጣጫ ስትፈጥርና ስትሰራ ነው። ይሄ ማለት ምንድን ነው? የሀገሪቷ ሀብት የሰው ሀብትም ሆነ የቁሳቁስ ሀብት አገራዊ ኔሽን ቢልዲንግ ፕሮሰስ ላይ ሲቀመጥና ፕላን ሲኖረው ነው። ይህንን ለማድረግ ደግሞ ዋነኛ የአመራር አመለካከት ወይንም አመራር ይጠይቃል። አመራር ከሌለ ነፃነትን የሚፈልግ ልዑላውነትን የሚፈልግ የራሱን ቤት የሚጠብቅ አመለካከት ካለው ያ አገር እንደ ኔሽን ቢልዲንግ ፕሮሰስ እየተካሄደ ነው ያለው። ይሄን ኦፍኮርስ ስታደርግ ለመበዝበዝ የሚፈልጉ አገሮች የዛን አገር ሀብት መበጥበጥ የሚፈልጉ ለህዝቡ ግድ የሌላቸው የሩቅ ኃይሎች ላይወዱህ ይችላሉ። ስለማይወዱህም ብዙ ስም ሊሰጡህ ይችላሉ።